وكالا جن على من بعد الوان Gỡ chuyện ba đi. አትሌት ኃይሌ ገብረስላሴ ጋር አንገት ለአንገት ተናንቆ የተሸነፈው የኬንያዊ አትሌት ስሙ ማን ይባላል? መሐመድ ሰላ ፈርስት ታይም ቺቺኒያ ስትሄድ እሙዬ ቺቺኒያ የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ደስ የሚል ሰፈር። አንቺ ሰፈር ነሽ? አዎ እዚህ ሰፈር ነኝ። ምንድነው? አይበቃም? ምንድነው? ቀብድ። የምን ቀብድ? የቀረውን ደግሞ ስንጨርስ ሰጥሻለሁ። ምሮ ምን ጨርሰው? ቺቺኒያ የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ታዲያ አንቱ ማንዶዬ ኮምጣጤ ሲመጥፊ ይልባክ ይወጣልካ በፍቺ ንብረት ልትካፈልህ የነበረችው ሚስት ከተፋታም በኋላ አይደርስም ሞቱ። አይዞ ደሞ አንተ የፍቺ ለታችሁ ላይ ያለች እንዳረፈች ሰሙ። አዎ ወይኔ ለኔማ በህይወት ኖራ ተፋተን ንብረቴን ተካፍላ በሰላም ብትኖርልኝ ይሻለኝ ነበር። ምንም ቢሆን እሷ ግን ተኛች። እንቅልፍ ቢሉ እንቅልፍ ነው፣ ላትነሳ እኮ ነው። እሺ ከ5 ቀን በኋላ የፍቻችን የመጨረሻው ቀን ነው። ዳኛው ፊት ምን ይዤ ልቅረብ? በድን ጉዝ ይዤ ልቅረብ? እስኬሌተን ይዤ ልቅረብ ዳኛው ፊት? አይደለም መረጋጋት አለበት። በቃ ተታሪያ ንብረትን እካፈላለሁ፣ ቤቱን መኪናውን እነጥቃለሁ እንዳላልሽ አንድ አቡጀዴ ይዘሽ ትሄጃለሽ። አንድ አቡጀዴ እኔ ለሬሳ ምን እንደሚባል አላውቅም። የቤቱ ቁልፍ ይኸውልሽ፣ እንጉልልሽ አራት ከበርማ አይሆንም። ባዶ እጇንም አልሸኛትም። አይደለም መኪናውንም ቢሆን እየነዳችሁ ትግባ። ቤቱን ይዘው ትሂድ። እሺ በቃ በርታ ወንድሜ። አይደለም هلا حسحس هلا بالزين حيهم هلا ابو عمر هلا حسحس فيدان الله لا يفهد امرك
جايتني علومك في المزرعة يا المخزي وش انت مسوي في المزرعة هلا عبود هلا عبود هلا يا ساتر لا توتال ወንድ ልጅ ተወልዶ ካልሆነ እንዳባቱ መሽናውን ቁረጡት ይሁን እንደህቱ ቆይ ቤት የምታውቃቸው ሰዎች ለመጠምጠም ሲመጡ አቦ ያዘበኛ እንዳያዘብ ብቻ ሁሌ እሱ እኮ ነው በቃ እናርዳታለን። አዘጋጅልን ብረት ድስቱን የድስቱን ምን ፈለጋችሁ? ምን ፈልጋችሁ ነው? ተረጋጉ። እስኪ ተንበርካኩ። እስኪ ቁጭ በይ። ምን ፈልጋችሁ ነው የመጣችሁ? ክብራ ምን ታረጋለህ? ግርማ ምን ታረጋላችሁ? እናንተ ቤተ ክርስቲያን ስትሄዱ አይቻችሁ አልነበር? ዝም በል አባብዬን የሆነ ኬዝ ሊፈጥሩባችሁ ነው። ይኸውላችሁ ይሄንን ገና ከመግባታችሁ በፊት 5 በአፍንጫ 5 በቂጤ ምንድነው? ክታተው ምንድነው? 5 በአፍንጫ 5 በቂጤ ክታተው ምንድነው? እረዷት እንዳታስገቢው እሱን አይገብርም። ወደ ውስጥ አስገባ ነው። ይኸውላችሁ ኤርሚያስ የተባለ ንፍጣም ሰውዬ ግልገሏን ይዘና አላበላሳ የሚደርስብን አንተ ታውቃለህ፣ የተነጋገርነውን ታውቃለህ ብለዋል አባብዬ በሏቸው። እሺ አሁን እኛ አስገባና አታስገባን? ተረጋጋ እስኪ። ምንድነው የምትልማጫማጫው? ምን ፈልጋለህ? ና እስኪ አስገባን። ከመግባት በፊት የሆነ የሚባለው ነገር ምንድነው? ብላው እስኪ ማዳ ብላው ምንድነው? ካስካለ ምን ፈልጋችሁ ነው የመጣችሁት? ያው አባብዬ ተነጋግረን ምናቸውን ጸጉራቸውን ወይስ የጅግራ ቅንድብ? ያ ምንድነው የፈለቅ ይዘን? ይዘን አይደለም። እና ምንድነው? የብብታቸውን ላብ ይኸውላችሁ የብብታቸው ላብ ወደ አሜሪካ ተልኳል። ወደ አሜሪካ ተልኳል። ዝም በል አስገባና አንድ ጊዜ በእናትህ አባ እስኪ እንጋም አስጋሎት ላይ ነኝ እንጋም እሺ ያፋቀዱ ነው እንግባ አንዳንዱ እሺ ግርማ ማን ነው? እኔ ነኝ ግርማ። አቤት ይባስ ክብሮ ሚዞን ሞጣ ኢትዮጵያ ማለት ነው በእስራኤል አምላክ የእስራኤል አምላክ ይጠብቃታል እየተባለ እስራኤል ግን በትላልቅ መሳሪያ የምትጠበቀው ነገርስ የእስራኤል አምላክ አይገርምሽም? በሚሳይል እኮ የሚጠበቅ አሜሪካና እስራኤል። ሀበሻው ደግሞ እንደዛ ኢትዮጵያ በእስራኤል ተጠበቃለች እንላለን። እስራኤል ደግሞ ለራሷ በትላልቅ መሳሪያ ለልጅ ራሱ ምን ብለን የምንነግረው ነው? በተለይ አማራው ጉዳችሁን ስሙ። ምንኑና ቆርጣችሁ ላኩላችሁ ለአማራዎች። ስትነግረውን የኦርቶዶክስ ነጣ ነው ያጣፋና ሃይማኖታችን ተረከ ይመጡልሻል ዓለም አቀፍ ሸርሙጦች። 9ኛ ባል ለማግባት ሰሞኑን ሉባንጃ ቂጣቸውን የሚታጠኑ አሉ። እና ምንድነው የምትሉት? ወይባ እነ ሮማን መቀመጫቸው ወይባ እየታጠኑ ነው 9ኛ ባል ለማግባት። እነዚህ ነው መጣው እምነቱ ተነካ፣ ጊዮርጊስ ተነካ፣ እንደ አባ ገብርኤል ብለው ተመልከች እንዴ ራሱን አይከላከልም እንደ ጊዮርጊስ። እኛ ካናደድ ነው እኛ ጊዮርጊስ አያለው ብላቸዋል። 7 ጊዜ በመጋዝ ተሰንጥቆ ተርፏል ብላቸዋል። ራሱን ያልተከላከለ ጊዮርጊስ ምን ያደርግልን? ተከላከለ ራሱ አይደለም። ነገር አስረግጠሽ እንደው አስረግጠሽ ንገሩ ምን እንደሚያመጣ ያለው እዚህ ውስጥ ያለ እስኪ ንገሩ። ጊዮርጊስ ራሱን ካላዳነ ምን ያደርግልን? ታቦት ራሱን ካላዳነ ምን ይሰራል? አስረግጬ ነው የምነግርህ እኮ አርሴማ ለዓለም የፈጠረችው ወይ መድኃኒት አልፈጠረች ወይ ህይወትን ቀለል የሚያደርግ ነገር አልሰራች። በሃይማኖትም ቢሆን የረባ ነገር አላረገችም። የረባ ነገር ሳታረግ ከንጉሱ ጋር ጂል አይሙት እንዲያጫውት አሉ ነው ግንኙነት አልፈጽምም ስላለች የፈመሰች ሴት ናት። እና ምንም ከአማራ ጋር የሚያገናኝ ነገር የለም። ብላይት የመሰች ሴት እኛ እንሸከም አሰጥቼ ነው ነገርኩ። እየነገርኩ እኮ አቡነ አብርሃም እየነገርኩ ማቲያስ እየነገርኩ እኮ ንጉስ አላት ብላይት የመሰች ሴት እኛ እንሸከም። አቤት አቤት
አቤት አቤት ጌታዬ አቤት አርሴማ ምን አርጋለኝ እለበልብልሃለሁ ሰግቼ ነው የምነግርህ ቀጥይ እና እኔ ምንም ወጣ ያው ለምሳሌ አርሴማ ምንድነው ያልሳ ንጉስ የከመሰች ሴት ነች ናልሳ አሁን ሰራች ሌላ ጀዝባ ምን አረገች ሌላ ምን ታሪክ ይሄም ቫይበር አሁን ይሄንሽ ቫይራል ይሆናል ይሄ ቪዲዮ ከዚያ በኋላ ሰው ስለ አርሴማ ያቆማል ማለት ነው ማሰብ ቫይራል ይሆናል እንደዚህ ነው ማድረግ ያለብሽ ወራዳዎችን በዚህ መልክ ለጫጭ ከዚያ በኋላ ይቆረጥበታል እኛንም ምን እንደምናረገን ታም እንደምታረገን እናያለን ይሄው ኮደረታችን ነፍጥ እየተንቀሳቀስ ነው ምን እንደምታመጣ ያለ አርሴማን አፌምሳለሁ ማለት አይቻልም እንደውም እኛ ጣይቱ ትሻለናለች ጣሊያን እንቂቱን የገረፈች እንዴ ምን አገናኛቸው ጀምሩለት መቆም ያለብን ስለ አርሴማ ምን አገናኛቸው ሙጣት የሰማይና ምድር እንዴ ሰማይና ምድር ያቺ ንጉሱ አረጋኝም ብላ ሄደች ናት እንዴ አይቱ ደግሞ ጣሊያን እንደዚህ በጦር ይወጋች ናት አይ ያሳጅናል አርሴማን ለምን ጣይቱን ለምን አንደንቆሮ እየነገርኩ እኮ ነው ከታች የምትንጫጫ በደንብ እየነገርኩ ነው ፊት ለፊት ምን እንደምታመጣ በስማማት በል እንዳንተኛ ደንቆሮ ገልቱ መጅራሶች አይደለም እናስባለን እየዘቀዘቅኩ እንደዚህ እኔ መሪቦን ዘቀዝቀው ነበር እንዲህ አይነት ሰው መቀመጫውን እየወጋው ነበር ማስተካከለው ቀጥይ